Usmi Network ግራ ተጋብቶ ግራ የሚያጋባው የጥቁር ገበያ የሐዋላ የምንዛሬ ዋጋ የ17 ሀገራትን ምን ይሄ ብቻ የባንኮች የምንዛሬ ዋጋ በአሁኑ ሰዓት ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የዚህ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን ሙሉ መረጃና ሙሉ ዝርዝር ልናደርሳችሁ ተከስተናል። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። ከዚህም ጋር ተያይዞ የባንኮች የምንዛሬ ዋጋ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየጨመረ ይገኛል። ከጥቁር ገበያ ከሐዋላ ጋር ያለው የምንዛሬ ዋጋ ሁኔታ በከፍተኛ ሁኔታ ትንቅንቁ ከቀን ወደ ቀን እየደራ ይገኛል። አንዳንዴ ጥቁር ገበያን የባንኮች የምንዛሬ ዋጋ በልጦት እናገኛለን። ዛሬስ እንዴት አድሮ እንዴት አረፈደ አብረን እናያለን። እንዲሁም ደግሞ የጥያቄያችሁን ምላሽ ሰጣለሁ። 2 ጥያቄዎች አሉ ለእናንተ ማድረስ ይሆናል። በቅድሚያ የምንዛሬ ዋጋ መረጃችን እናያለን። በዛሬው ዕለት በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4860 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ60 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ንግድ ባንክ አንድ የሳዑዲ ሪያል 42 ከ25 እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 43 ብር ከ35 እና በአቢሲኒያ ባንክ አንድ የሳዑዲ ሪያል 44 ብር ከ05 የተዘረዘረ ይገኛል። ከዚህ ጋር ተያይዞ በአሁኑ ሰዓት የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ 45 ብር ከ25 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የአሜሪካን ዶላር በተመለከተ ነው። ይህን መረጃ የት ሀገር ሆናችሁ ነው የምታደምጡት? በመጀመሪያ ያስደመጥነው የሳዑዲ ሪያልን ነው። ምክንያቱም ብዙ ኮመንት ያገኘ ነው የሳዑዲን ስለሆነ ሳዑዲ ከሆናችሁ ሳዑዲ፣ ኢማራት ከሆናችሁ ኢማራት፣ አሜሪካን ከሆናችሁ አሜሪካን፣ ባህሬን፣ ኩዌት፣ ኳታር ያላችሁበትን ሀገር ጻፉልኝ። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18259 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ59 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 158 ከ63 እንዲሁም በአባይ ባንክ 162 ከ28 በሂጅራ ባንክ 157 ከ96 እና በአቢሲኒያ ባንክ 159 ከ38 የተዘረዘረ ይገኛል። የአሜሪካን ዶላርን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም በጥቁር ገበያ 4970 ብር እንደሚሸጥና አንድ ኢማራቶች ዲርሃም 49 ብር ከ70 ሳንቲም እየተሸጠ ይገኛል። በንግድ ባንክ አንድ ኢማራቶች ዲርሃም 43 ብር ከ19 እንዲሁም በአዋሽ ባንክ አንድ ኢማራቶች ዲርሃም 44 ብር ከ29 እና በአቢሲኒያ ባንክ 44 ብር ከ70 በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ ብታምኑም ባታምኑም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ ይገኛል። 1 ዩሮ በጥቁር ገበያ የመሸጫ ዋጋው 20800 ብር እንደሚሸጥና 1 ዩሮ 208 ብር እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 181 ከ36 እንዲሁም በሂጅራ ባንክ 187 ከ91 በአባይ ባንክ 185 ከ24 በአዋሽ ባንክ 185 ከ82 እና በአቢሲኒያ ባንክ 186 ከ31 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። የስዊስ ፍራንክ 225 ብር ከ84 በመዘርዘር ላይ ይገኛል። በንግድ ባንክ 192 ብር ከ92 አቢሲኒያ ባንክ 197 ከ65 እና ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ 204 ብር ከ48 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የኢንዲያን ሩፒን ነው። አንድ የኢንዲያን ሩፒን 1 ብር ከ91 ሳንቲም፣ ካናዳን ዶላር 128 ከ74፣ የአውስትራሊያን ዶላር 127 ከ07፣ የቻይና ዩዋን 26 ከ94 እንዲሁም የሳውዝ አፍሪካን ራንድ 10 ብር ከ61፣ የፓውንድ ስተርሊንግ 244 ብር ከ71 በንግድ ባንክ አንድ የፓውንድ ስተርሊንግ 208 ከ52 በሂጅራ ባንክ 214 ከ18 እንዲሁም በአባይ ባንክ 214 ከ21 እና በአቢሲኒያ ባንክ 212 ብር ከ10 በመዘርዘር ላይ ይገኛል። የኳታር ሪያል 48 ከ22፣ ቱርኪ ሊሬ 3 ብር ከ88፣ የባህሬን ዲናር 484 እንዲሁም የኦማን ሪያል 474 ከ90 እና ጆርዳን ዲናር 257 ብር እየተዘረዘረ ይገኛል። በቀጥታ የጥያቄያችሁን ምላሽ እንሰጣለን። እኔ የምኖረው ውጭ ነው። የኢትዮጵያ ስልክ ቁጥር ነበረኝ ስለማልጠቀምበት ተዘግቷል። ንግድ ባንክ የከፈትኩበት
በተዘጋው ስልክ ቁጥር ነው። ግን አሁን ገንዘብ የማስገባው በዛው አካውንት ነው። ምናልባት ስልክ ቁጥሩ ለሌላ ሰው ከተሰጠ ወይንም ደግሞ ከተሸጠ ገንዘቤ ይበላኒ ሆይ ሐሳብ ይዞኛል፣ እባክህ አስረዳኝ፣ አመሰግናለሁ ይላል። ይሄን በተመለከተ ትክክለኛ የሆነ ጥያቄ ነው። እንዲሁም ደግሞ እጅግ በጣም ብዙ ሰዎች ይህን ጉዳይ በተመለከተ ሐሳብ የሚያነሱበት፣ ኮመንት የሚሰጡበትና እንዲሁም ደግሞ ጥያቄያቸውን የሚያቀርቡበት ጉዳይ ነው። ይህን በተመለከተ ተንተን አርገን ዘርዘር አርገን ለማየት እንሞክራለን። የባንክ አካውንት ስንከፍት በቀጥታ ስልክ ቁጥር እናስመዘግባለን። ያ ስልክ ቁጥር ሊጠፋብን ይችላል። እንዲሁም ደግሞ ወደ ስደት ስንሄድ የማንጠቀምበት ሆኖ ከረጅም ጊዜ በኋላ ምናልባትም ሊሸጥና ሌላ ሰው ሊገለገልበት ይችላል። ያ ማለት ግን ከባንክ አካውንታችን ጋራ ወይንም ባንክ አካውንት ስንከፍት የተመዘገበው ስልክ ቁጥር በመጥፋቱ ወይንም ደግሞ ሌላ ሰው በመያዙ ብቻ ከባንክ ያለን ገንዘብ አደጋ ላይ ይወድቃል ወይንስ አይወድቅም የሚለውን ጉዳይ ጠቅለል ስናረገው አይወድቅም። ነገር ግን የራሱ የሆነ መስፈርት አለው። ለምሳሌ የባንክ አካውንት የከፈታችሁበትን ወይም የባንክ አካውንት ስትከፍቱ ያስመዘገባችሁትን ስልክ ቁጥር ሞባይል ባንኪንግ ምናምን በዛ ነው የሚመዘገበው። እናንተ ለቤተሰብ ያን ሰጣችሁ ሄዳችሁ ከሆነ ስልክ ቁጥሩ ጋራ እንዲሁም ደግሞ በሞባይል ባንኪንግ አሳስራችሁት ከሆነ ያን ስልክ ጥላችሁ ሄዳችሁ ከሆነ በቀጥታ ያ ገንዘብ ወጪ ስታደርጉ ገቢ ስታደርጉ ያለው ሙሉ ዲቴይልና ሙሉ እንቅስቃሴ በቴክስት ይመጣልታል። ምናልባትም ሞባይል ባንኪንጉ የሚሰራ ከሆነ ማንቀሳቀስ ይችላል። ነገር ግን ስልክ ቁጥሩን ሌላ ሰው ስለተጠቀመበት ብቻ በቀጥታ ገንዘባችን አደጋ ላይ ይወድቃል ማለት አይደለም። ነገሮችን መጠንቀቅ ይኖርብናል። አንደኛ ስልክ ቁጥሩን፣ ሁለተኛ የባንክ አካውንት ቁጥራችን፣ ሶስተኛ ደግሞ ስንጠቀምበት የነበረው ስልክ ላይ የሞባይል ባንኪንግ እንጠቀም ከሆነ ሶስት ነገሮች አንድ ላይ የተያያዙ ከሆነ ያ በጣም አስቸጋሪ ነው ማለት ነው። ምክንያቱም በመጀመሪያ የሞባይል ባንኪንግ እኛን ያስከፈት ነው። ያ ማለት ደግሞ ባንክ ሄደን አስተካክለናል ማለት ነው። በቀጥታ ስልኩን ያ ሰው የሚጠቀመው ከሆነ ፓስዋርዳችን ወይንም ደግሞ ፒናችን የሚያውቀው ከሆነ 4ቱን ዲጂት ማለት ነው የሚስጥር ኮዳችን፣ ያ ማለት በቀጥታ ከአካውንታችን ጋር ተገናኘ ማለት ነው። ያ ሰው እንደፈለገ አድርጎ ገንዘቡን ሊያንቀሳቀስ ይችላል። ከዛ ውጭ ግን ምንም አይነት ስጋት አይግባችሁ። ወደ ሁለተኛውና የላኛው ጥያቄ ስንሸጋገር ወንድሜ ባንክ አካውንት 47 ነው እያልክ ነው፣ ስልኬ ግን 40 ሪያል ይላል። 1 ሪያል 40 ብር ካለ ወይ የተሳሳተ መረጃ ነው እያየህ እየተመለከታችሁ ያላችሁት ወይንም ደግሞ የቆየ መረጃ ነው እየተመለከታችሁ ያላችሁት ማለት ነው። በባንኮች እንኳን እንዲሁም ለምሳሌ በሂጅራ ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም የተዘረዘረ ይገኛል። እዚህ ያለ ስጋት ያለ ጭንቀት በቀጥታ ፏ ብላችሁ በባንካችሁ መላክ ትችላላችሁ። ወሰላሙ አለይኩም።